ስሙ ቆይ ወላሂ እናተሳለፉት በጣም ስለሚጠቅማችሁ ነው። ሁላችንም ሰው እስከሆነን ድረስ የራሳችን ችግር አያጣንም። ልባችን የሚያስጨንቀው አእምሮአችን የሚያስጨንቀን ችግር ተፈጥሮብን ሊሆን ይችላል። ይሄን ቪዲዮ የምትከታተሉትም የራሳችሁ ችግር ሊኖርባችሁ ይችላል። ከዚህ ችግራችሁ መውጣት ትፈልጋላችሁ? ወላሂ መላቀቅ ትፈልጋላችሁ? መላቀቅ ማይፈልግና ከዚህ ችግሩ መውጣት ማይፈልግ የለማ። ይሄንን ዚክር በማለት ብቻ ከዚህ ችግራችሁ መውጣት ትችላላችሁ። ዚክሩ ምንድነው? እስከ መጨረሻው ድረስ ቪዲዮን ተከታተሉት። ይህንን ዚክር እንድንል ደግሞ ያዘዙን የኛ ውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም ናቸው። ልክ ሲከፋቸው፣ ሲጠባቸው፣ ጭንቅና በቃ ጥብብ ሲላቸው ይህንን ዚክር በማለት ከዚህ ጭንቀታቸው ይገላገሉ ነበር። ይህ ዚክር ምንድነች? ዚክሩን አብረን እንበል። لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم የኛ ውዱ ነብያችን ረሱላችን አለይሂ ሰላቱ ወሰላም ጭንቅ እንደሆነ ጠበብ ሲላቸው ይህንን ዚክር ያበዙ ነበር። እኛም እንድናዘውናልና ሁላችንም ይህንን ዚክር በቃላችን